ህይወት ፈተና ነው። ፈተና ካልታለፈ ደግሞ ጥልቅ ደረጃ መድረስ አይቻልም። ፈተና ማለፍ ግዴታ ነው። አለዛ ወርቆ መቅረት ነው። ሰዎች ይፈተናሉ። ለምን የሚፈልጉት ትልቅ ቦታ ላይ ያደርሳቸው ሲፈልግ ተፈትኖ የሚያልፉት። ተፈትኖ ያለመጣ ህዝብ ለታላቁም ነገር አይበቃም፣ ለታሪክ አይሰራም። ምን ነው ሁሉን አልፎ ተፈትኖ ሲያልፍ ነው። ነብዩ ዩሱፍ አለይሂ ሰላም ከልጅነቱ ጀምሮ ተፈተነ። መጨረሻ ላይ ትልቅ ስልጣን ኮርቻ ላይ ሲወጣ አልባለገም። ተፈትኖ ማለፍ አለ። ተፈተና ሲባል ትምህርት ቤት ፈተና አይደለም። የህይወት ፈተና፣ ረሃብ ፈተና ነው። ሁሉ ነገር ችግር ፈተና ነው። ፍርሃት ፈተና ነው። ያ ሁሉ ማለፍ አለበት። ያንን ያላለፈ ትልቅ ደረጃ አይደርስም። ነብዩ ዩሱፍ አለይሂ ሰላም በወረዱበት ጉድጓድ ጥልቀት ልክ የወጡበት ዙፋን ነው። በጣም የሚደንቅ ነገር እዛ ዙፋን ላይ ተወጡ በኋላ እኮ ታዲያ የፍትህ ሰው ነው የሆኑት። እዛ ከወጡ በኋላ ሐላፍትናው እንደውም ያ ቦታ ይሰጠኛሉ አሉ እኮ ጠይቀው። ተፈትኖ ያላለፈ እዛ ቦታ ከሆነ ለልጆቹ ለዘመዶቹ ነው ለወገኖቹ ነው። ያ ከባድ ቦታ ነበረ። እሳቸው ግን እዛ ላይ ሆነው ለሁሉም አሰቡ፣ ለሁሉም ተጨነቁ። ያው ምሳ በልተው ራት አይደጉም ነበር ይባላል። ህዝብ እየተራበ በሚል 7 ዓመት ዩሱፍ ተፈተነ። ባለበት ቦታ ሽልማት አገኘ። አዩሃ ሲዲቁ ከመባል ይበልጥ ምናል። እውነተኛው ዩሱፍ እስር ቤት እኮ ነው ይሄን ስም የተጠራሉ። አዩሃ ሲዲቁ የተባለው እስር ቤት እኮ ነው። እንደገና ደግሞ እና ነራከ ሚነል ሙህሲኒን ተባለ። በጎ አድራጊ ምን የታመመ ይጠይቅ ነበር፣ የተጣላ ያስታርቅ ነበር፣ አብሽሩ አይዟችሁ ነበር። በዚህ ነው አብልቶ አጠጥቶ አይደለም፣ በደግነቱ ነው። እና ነራከ ሚነል ሙህሲኒን አሉት። ሁሉም ሰው ወደደው። እንዴት መኖር እንደሚቻል ሳይቶናል። ከሙሽሪኮችም ጋር ይኖር ነበር። አርባብ ሙተፈሪቁነ አሚላሁል ዋሂዱል ቀሃር አላቸው። የተለያየ ጣዖት አምልኮት ይሻላል ወይንስ አንድ አምላክ ማምለክ ይሻላል? ሱብሃንአላህ። ዲዕዋም እንዴት እንደሆነ አሳይቷል። ስለ ተውሂድ አሳይቷል። ስለ ሽርክ ምንነት እዛው ባለበት በእስር ቤቱ ነው። ለአንድ ዲያኢ የተመቻቸ ወንበር አያስፈልጉም። ለዲዕዋ አህል ከሆነ ባለበት ሹፍ ባለበት ዲዕዋ ያልተፈተነ ሰው አይሆንም። ለምንም ነገር አይበቃም። ተወቀሳ ተውርደት አይድንም። ያልተፈተነ ሰው መሞከር አለበት። ተፈትኖ ማለፍ አለበት። እና በአንድ ወቅት ምሳሌያዊ ንግግር ነው። ሰው በምሳሌ ነገሩት ይገባዋልና ውሃ ዘይትን ከስሰው ይባላል። ከሳሽ ማን ነው? ከሳሽ ውሃ ነው። ዘይትን ከስሰው ውሃ ላይ ሲጨምረው ዘይቱን ተላይ የሚሆነው ማን ነው? ዘይት ከላይ ይሆናል። ዘይቱን ተታች አድርገህ ሰው አብጨምር ይገለበጣል። ስቲል አሁን ተላይ የሚሆነው ማን ነው? ዘይት ተላይ ይሆን አስቸገርና እንዴ አታፍርም እንዴ? ሸመለህም እንደለው ሸምለስ ነው ምን ነው? እኔው አሳድጌ እኔው አስተምሬህ የሚባል ነገር አለ አይደል? ለዛ ብቻ በደው ተሰርተ ሳሊጡም ንጉም በኔ ነው በቀለው። ሱብሃንአላህ። ዘይት ነው የቅባት እህል አይደል? ዘይት የሚሆነው ሳሊጡም ንጉም በኔ በቅለህ በኔ አርገህ በኔ አብበህ በኔ አፍርተህ በኔ ልፋት እኮ ነው ዘይት ደረስከው። አታፍርም እንዴ? እንዴት በላይ ላይ ትጨፍራለህ? ትገለብጠኛለህ አለው። መልሱ ምን ሆነ? ተዛ ይረጋጉ አትዋ ተፈትኘ ነው አለ። ምንድነው የተፈተንከው? ተሰጥቼ ተወቅጬ ተፈጭቼ ተጨምቄ ነው ለዚህ ደረስኩት። እጣይ ላይ አሰጡኝ አለ። ከዛም ወቀጡኝ። አጂ ከፈተና በኋላ ፈተና አልፌ ነው። አንተ ዝም ብለህ ትነጉዳለህ እንጂ እኮ አልተፈተንክም ማለት። ሱብሃንአላህ። መፍሰስ ብቻ ነው። የሚገርም ነው። እኔ ተፈትኜ ነው አለ። በጣም ለህይወት ትምህርት የሚሆን ነው። ውሃና ዘይት የሚደንቅ ነው። ተቀጥቅጬ ተወቅጬ ነው አለ። ተጨምቄ ነው አለ። ተሰጥቼ በጣም ላይ። ሱብሃንአላህ። ያልተፈተነ ሰው ለምንም አይሆን። ትዳርም ፈተና ነው። ህይወትም ፈተና